አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ውድ እህቶች እንዴት ናችሁ? እንዴት ከረማችሁ? እኔ እህታችሁ ጋር አልሐምዱሊላህ ረብል ዓለሚን በሁሉም አሕዋል ላይ ወሊላሂል ሐምድ። እናንተንም ሙሉ እንደነበራችሁ እማገኛችሁ አላህ ያርገኝ። ምርጥ ቤተሰቦቼ፣ የትናንት ቆንጆ ትውስታዎቼ፣ የዛሬውም የነገው ምርጥ ቤተሰቦቼ፣ ወርቅ እህቶቼ፣ በጣም መወዳችሁ ምሳሳላችሁ እህቶቼ ናችሁ። አላህ ይጠብቃችሁ። ካሰባችሁት በላይ ከፈለጋችሁት በላይ የምትኖሩ አላህ ያርግልኝ። ዛሬ ሁላችንንም በሚያወዛውዝ ነገር ላይ እንድናወራ ያችን ጣፋጭ የሆነችውን ወጋችንን ጣፋጭ የሆነችውን ምክክራችንን ትውውሳችንን የምትገስጹኝን ማስታወሳችሁን የምታስታውሱኝን እናንተ ጋር ሳስታውስ ሐቂቃ እናንተ የኔ ቻርጀሮቼ ናቸው። ራሴን የማይባችሁ ራሴን የማንጽባችሁ በቃ ቅን ሁሉ ነገሬ ናቸው ሐቂቃ። እና ሁሉም ነገር ደግሞ እየተኖረ ሲሆን እንዴት ጣዕም እንዳለው በዚህ በርቀታችን አይቼዋለሁኝ። አልሐምዱሊላህ አላ ኩሊ ሸይ ለሁሉም ነገር ወሊላሂል ሐምድ። በድጋሚም ላገናኘኝ አላህ ወሊላሂል ሐምድ። ከልብ የምትወዱኝ ለአላህ ብላችሁ የምትወዱኝ እህቶቼ ደግሞ እንዲህ በድጋሚ ስለተገናኘን ወሊላሂል ሐምድ። እኛ ጋር ታውቃላችሁ ምክክራችን የህታማቾች ነው፣ ዘና ያለ ነው፣ ፈታ ያለ ነው እና ልብ ለልብ አላህ ያርግልን። ተናጋሪውንም አዳማጭንም ተጠቃሚ አላህ ያርግልን። አላህን በማመስገን እንጀምራለን። ወሊላሂል ሐምድ። ረመዳን ገብቶ ረመዳን ወጣ። ይኸውላችሁ እንግዲህ ደግሞ ሸዋል ላይ ነው ያለ ነው አይደል እንዴ? ያ የያዝነው ቻርጅ ይሆናል ዛሬ እንዲህ እንድንገናኝ ያደረገንና ወሊላሂል ሐምድ። አሁንም ደግሞ ሸዋል ላይ ራሳችንን ዝግጁ የምናደርግበት ነገር ቢኖር ኸይር ነው። ለዛ ይረዳናል ብዬ ያሰብኩትን አንድ ነገር ላስታውሳችሁ ነው የመጣሁት። ልባችሁን ስጡኝ ኢንሻአላህ። ከጊዜያችሁ አልወስድም፣ ትንሽ ናት። ወላሂ የሰው ልጅ በህይወቱ በጣም ከባድ ከሚሆንበት ጥያቄ ሊጀምር ነው የፈለግኩት ዛሬ። ሁሉም ሰው ጋር ሊኖር ይችላል፣ ትንሹም ትልቁም፣ ሁሉም ያወቀውም ያላወቀውም ከምንም አይነት አህዋል ላይ ብትሆኑ መጀመር የምትችሉበትን ሀሳብ እንድታነሱት ነው። እናንተም ጋር ተፈጥሮ ሊሆን ይችላል፣ ለዛ ነገር ምላሽ መስጠት አለብን የሚል ነገር ስለፈለግኩ ነው። ሁሉንም ሰው ያሳስበዋል። እኔም አህዋሌ ላይ ሊሆን ይችላል። ህይወት ላይ ብዙ መዝረክረኮች ይኖራሉ። የሀሳብ መበታተን ይኖራል። የሆነ ሰው ከምን ልጀምር የሚለው ነገር ያስጨንቀዋል ብዬ አሰብኩና በሱ ላይ እስኪ የሆነ ነገር እኔም የተደናገርኩባቸው ታይሞች አሉ፣ እያለፍኩባቸው ያሉ ታይሞች አሉ። ከየትኛው ልጀምር? ከየትኛው መጽዳትን ልጀምር? ከየትኛው ላጽዳ? ከየትኛው ልጥረግ? ምንለው በህይወታችን ውስጥ ያለ ነገር አለ። ከምን ልጀምር? ከጓደኝነት ልጀምር? ከቤት ውስጥ ግንኙነት ልጀምር? ከስራዬ ላይ ያለውን ነገር ልጀምር? ከራሴ ጋር ያለውን ነገር ልጀምር? ከአላህ ጋር ያለኝን ነገር በማሳመር ልጀምር? ብዙ የተበላሹ ወይም ደግሞ እኛ የማንፈልጋቸው ልንላቀቃቸው የሚገቡ ወይም ለእኛ ሰላምና ምቾት ያልሰጡ እንደሆኑ ወይንም ደግሞ ይሄ ሀያት እኛ የምንፈልገው አይነት አይደለም፣ መቀየር አለበት፣ መለወጥ አለበት፣ ይህ ግንኙነት ጤናማ መስሎ የተሰማኝ አይደለም፣ የሄድኩበት ያለሁት ሀታ እኔ ብቻዬን ቁሜ እኔ ከራሴ ጋር ቁሜ የሄድኩበት ያለው መንገድ ልክ አይደለም፣ መቀየር አለበት፣ መስተካከል አለበት፣ መለወጥ አለበት። ሰሙዬ ይሄ ነገርሽ እኮ ልክ አይደለም፣ ይሄ ነገርሽ መስተካከል አለበት። ተረድታችሁኛል? እንደዛ የምንለው ህይወት ሊኖር ይችላል በእኛ ውስጥ፣ በህይወታችን ውስጥ፣ በጓደኝነታችን ውስጥ። ለልጆችሽ ኬር አላደረግሽም እሙማይዳ የሚል ስሜት ውስጥ ሊኖር ይችላል። ስለዚህ እንዴት ልጀምር እነሱን ኬር ማድረግ? ለባለቤቶች ተገቢውን ነገር እያደረግሽ አይደለም። ኦኬ እንዴት ልጀምር ያን ነገር ለማስተካከል? ከጓደኞች ጋር ጥሩ የሆነ ሰላማዊ ግንኙነት የለሽም፣ ያን ነገር ለማስተካከል ከየት ልጀምር? በስራሽ ላይ ትክክል አይደለሽም፣ ከየት ልጀምር? እኔ ያላልኳቸው እናንተ ግን ብቻችሁን ስትሆኑ የምታውቁት ውስጣችሁን የሚረብሽ መስተካከልና መለወጥ አለበት ብላችሁ የምታምኑት በጣም ረባሽ ጥያቄ እናንተ ውስጥ ይኖራል። በህይወታችሁ ደስተኛ እንዳትሆኑ፣ ቀና እንዳይኖራችሁ፣ ባላችሁ በተሰጣችሁ ነገር ላይ ደስተኛ እንዳትሆኑ የሚሻክርባችሁ ነገር
ይሄ ሁላችንም ጋር የሚፈጠር ጥያቄ ነው። ሐታ ጠንካራ ሴቶች ነን ወይም ደግሞ በዚህ ነገር ላይ ጎበዝ ነን ብለን አስበን የሆነ በኢማን ሊሆን ይችላል ቂራአት በመቅራት ወደ ዳዕዋ በመቅረብ በኸይር ስራ በመሽቀዳደም ዒባዳ ላይ እንኳን ጠንካራ ነኝ ብለን አስበን የሆነ ታይም ከዛ ስንወጣ ከዛ እንደገና መመለስ እንዳለብን እኛ እናምናለን። ኖ በጣም ተዳክሜያለሁ፣ በፊት እኮ ቂራአት እንደዚህ ይቀራ ነበር፣ አሁን መስተካከል አለብኝ ብሎ ማሰብ ይሄ ከየት ልጀምረው የሚለው ነገር ላይ ሊጋጭባችሁ ይችላል። ወደ ቂራአቴ ልመለስ ወይስ ስራዬን ላስተካክል ወይስ መጀመሪያ ተባላ የሆነ ትወዛገባላችሁና ሐሳቦቻችሁ ይዝረከረካሉ። ህይወቴን ከምን ጀምሬ ላጽዳው ብላችሁ ትቆማላችሁ። በቃ ከየት መጀመር እንዳለባችሁ ላታውቁ ትችላላችሁ፣ ግራ ትጋባላችሁ። ስለዚህ ሐሳቦቻችሁ ይምታታሉ። የምትፈልጉትን ነገር ሳታውቁት ከየትኛውም ሳትጀምሩ ሁሌ በማትፈልጉት የህይወት ጎዳና መንገድ ላይ ስላልወሰናችሁ፣ ስላልመረጣችሁ፣ ስላልተነሳችሁ በዛ ልትቀጥሉ ትችላላችሁ። እና ለዚህ ሐሳብ ነው ዛሬ መጀመሪያውና ዋናው መስፈርት ነው። ከዛሊከ ደግሞ ከረመዳን ወጥተናልና ሸዋል ላይ ነው ያለነው። እስቲ ዛሬ ስቶፕ አድርገ ነው ነገሮችን አስተካክለንና ወሰነንባቸው ቢጠቅማችሁ ይችን ነገር ይዛችሁ ህይወታችሁን ለማሳመርና ለማስተካከል። ህይወትን ማሳመርና ማስተካከል ሲባል እንደምናየው ይሄ ሙግሪያት የበዛበትን ህይወት መኖር ሳይሆን እኛ ጋር ሙቅንዕ የሆነ አሳማኝ የሆነ የምንተማመንበትን ነገ አላህ ስብሐነሁ ወተዓላ ይወደዋል፣ ይመርጠዋል፣ አላህ ፊት ስንገናኝ ይደሰትበታል የምንለውን ስራና ህይወት ምድርም ላይ ሙእሚኖች ጀነትን ይቀምሳሉ። እንደዛች አይነት ህይወትን የተረጋጋች እህትራም ያላትን ክብር ያላትን ዒዛ ያላትን ህይወት ምድር ላይ ኖረን ነገ አላህ ፊት የምንገናኝ ሰዎች ለመሆን ይሄ ምርጥ እድል ነው እና ይችን እድላችንን ልቦቻችን ደርቀው ከሆነ ትንሽ ሰብሰብ ብለዋል፣ ትንሽ ረጥበዋል። ከአላህ ጋር ርቀን ከሆነ ትንሽ ቀርበናል። ከጾም ከዒባዳ ርቀን ከሆነ አሁን ተቃርበናል። ስለዚህ ሙሉ ለሙሉ ይህ የዒባዳ ጣዕም ከኛ ላይ ሳይገፈፍ እዛው ላይ ቻርጅ ብናደርግ ራሳችንን ብናንጽ የተሻለ ሁኔታ ላይ እንደርሳለን ማለት ነው። ይሄ የመጀመሪያው ነገር ነው። ሁለተኛው ነገር ለእነዚህ ጥያቄዎች እንዴት ነው መልስ የምሰጠው ካል የሚቀድመው ነገር ምናችን ነው? ንያ ነው ሐባይቢ፣ ንያ ነው። በቃ ውስጣችን አላህ ስብሐነሁ ወተዓላ ሰዎች በውስጣቸው ያለው ነገር ሳይቀየር በህዝቦች ውስጥ አይቀየርም ይላል አላህ አዘወጀል። መጀመሪያ ማንም እኔ ሊቀይራችሁ አልችልም። በእኔ ምክር የትኛውንም ሞቲቬሽን ሄዳችሁ ብትሰሙ ሊቀይራችሁ አይችልም። የትኛውም መጽሐፍ የትኛውም ሊቀይራችሁ አይችልም። መጀመሪያ እናንተ ውስጥ ያለው ተነሳሽነትና ቁርጠኝነት መሆኑን ማወቅ አለባችሁ። በቃ የእናንተ ቁርጠኝነት የእናንተ ዋናና ትክክለኛ ፍላጎት እውነተኛ ሲድቅ ማአላህ አላህ ጋር እውነተኛ ሆናችሁ የምትፈልጉትን ነገር ከነየታችሁ ያኔ ትቀየራላችሁ። የማትቀየሩበት ምክንያት አይኖርም። ከዛሊከ ደግሞ ለመቀየር የምትፈልጉበት አሳማኝ ምክንያት እናንተ ውስጥ ሊኖር ይገባል። እኔ ይሄን ነገር ማድረግ እፈልጋለሁ ስል ያን ነገር ለጊዜያዊ ወይም ለሆነ ለተለያዩ ምክንያቶች ሊሆን ይችላል። ያ ምክንያት ግን እኔ ጋር አሳማኝ ካልሆነ ከሆነ ጊዜ በኋላ ያን ነገር አላደርገውም። ስለዚህ ቅድሚያ እኔ ጋር ምን ሊኖር ይገባል? አሳማኝ የሆነ ምክንያት ያስፈልጋል ህይወትሽን ለመለወጥ። በቃ የሆነ ዋጋ መክፈል ግድ እንደሆነ ሁላችንም ማወቅ አለብን። ስንፍናችንን መስበር፣ ስሜቶቻችንን መቆጣጠር፣ ራሳችንን ኮንትሮል ማድረግ፣ በነገሮች ላይ መወሰን፣ እስቲቃማ ለመኖር እነዛ ነገሮች የሚመጡት ከኛ ትክክለኛ የሆነ ፍላጎት ከንያችን መጥራት ጋር ተያይዞ ነው። ስለዚህ አሁን ንያ እንድናደርግ እንድንወስን ይሄ ነው ለእህቶቼ ላስታውሰው የምችለው ነገር። እንወስን፣ ንያ እናድርግ። ንያችንን አሳምረን ህይወታችንን ለመቀየር አንድ ስቴፕ ወደ አላህ ስብሐነሁ ወተዓላ ለመቃረብ ምንፈልጋቸው ነገሮች አውቀን እስኪ ከዚህ እንጀምር። ምንጀምረው ከምንድን ነው? ከንያ ነው። ንያችንን እንጀምራለን፣ ሰበቡን እናስከትላለን። ግን ንያችን ላይ ትኩረት ማድረግ ያለብን ነገር የምንፈልገው ነገር መቀየር፣ መለወጥ፣ ማስተካከል የምንፈልገውን ነገር በግልጽ ማወቅ ነው። አጥብቀን ማወቅ አለብን። እናንተ ናችሁ የምታውቁት የምትፈልጉትን ነገር። ያ ነገር ለሌላ አካል ከሆነ መቼም ቢሆን ቀጣይነት አይኖረውም። ያ መቀየር መለወጥ የፈለግሽው ነገር ለውጫዊ ነገር ወይም ለቁሳዊ ነገር ወይም ለሆነ ሰው ማስደሰት ወይም ለሰዎች ማስደሰት ምናምን ከሆነ ቀጣይነት አይሆነውም። በሁለት ነገሮች ቢሆን እንጂ አንድ ለአላህ ስብሐነሁ ወተዓላ ነው፣ ሁለት ለራስሽ ነው። ይሄንን ነገሮች ብቻ አድርገሽ ስትነሺ መቼም ቢሆን ቢደክምሽ፣ ብትወድቂ፣ ብትንሸራተቺ የምሬን ነው የምልሽ ሐቂቀተን
የሰው ልጅ የፈለገ አይነት የህይወት ጎዳና ላይ ሂዶ የፈለገ አይነት ሁኔታ ላይ ብንገባ በቃ መቼም ህይወት እየሰጠን ያለው ነገር እሱ እንደሆነ ልነግራችሁ ስለምፈልግ ነው። የፈለገ አይነት ነገር ውስጥ ብገባ መርሄን ስለማቅ የህይወት መርሄን ህይወቴ ላይ የምፈልጋቸውን ነገሮች ስለማቅ ተመልሼ እዛ ቦታ ላይ ይመጣሉ። መቼም ቢሆን ወድቄ አልቀርም አላህ ስብሐነሁ ወተዓላን እንጂ። እናንተም ህይወት ውስጥ እንደዛ ነው። የምትፈልጉበትንና መዳረሻችሁን መሄጃችሁን የእናንተን የህይወት መርሃችሁን የምትፈልጉትን ነገር ለይታችሁ ካወቃችሁት ዝቅ ትላላችሁ፣ ትንሸራተታላችሁ፣ ትወድቃላችሁ፣ ትነሳላ። ብዙ ጊዜ ግን ዋጋችሁ ማንም አያሳጣችሁም። በዛ በምትወድቂው፣ በምትሳሳችው፣ በምታጠፊው በነዛ ነገራቶች አንቺ እየተሰራሽ ነው የምትሄጂው እንጂ ወድቀሽ እንድትቀሪ አይደለም። ምክንያቱም አላህ ስብሐነሁ ወተዓላ መቅፍ ነው የሚያደርገን ከነ ጥፋታችን፣ ከነ ስህተታችን፣ ከነ ሁሉ ነገራችን። እናንተ ባሮቹ ሆይ በራሳችሁ ላይ ድንበር ያለፋችሁ ኑ ተመለሱ። አላህን በረሕመቱ ያቅፈናል። እኛ ለነፍሳችን ልናዝንላት፣ ልንወዳት፣ በርህራሄ ልናያት፣ ለራሳችን እድል ልንሰጣት የሚገባ ድንቅ ፍጥሮች ነን። አላህ ይወደናል፣ መልካም ነገርን ይሻልናል። አላህ ዳሩ ሰላምን ለእኛ አዘጋጅቶልናል። ሊዛሊከ ዱንያም ላይ ስንኖር ነፍሳችንን በእዝነትና በርህራሄ ልናያት ይገባል። በእርግጥ በዚህ ርዕስ ብዙ ብላችሁ ደስ ይለኛል፣ ግን ይችን ንያችሁ ላይ እንኳን ያለችውን ነገር ብታስተካክሉና ባስታውሳችሁ ብዬ ነው የመጣሁት። ሪከርዴ እየረዘመ ስለሆነ አቆመዋለሁ እንጂ ኢንሻአላህ አላህ አቅምና ቁዋ ይስጠን፣ እቀጥላለሁ። በዱዓችሁ አትርሱኝ አደራችሁን። የንያችሁን ነገር ወስኑ። ዛሬ አለመወሰን ብዙ ነገሮችን ያስከፍላችኋል። እድሜያችሁን፣ ቆንጅናችሁን፣ ኃይላችሁን፣ ብርታታችሁን፣ እውቀታችሁን፣ ብዙ ነገራችሁን ልታጡ ትችላላችሁ በዛሬው አለመወሰናችሁ። ከዛሊከ ደግሞ ንጹህ ልባችሁን፣ ንጹህ ማንነታችሁን፣ ሰው የምትወዱበትን የምታከብሩበትን፣ ራሳችሁን የምታስደስቱበትን ብዙ ነገሮችን ታጡበታላችሁ እና ይሄን የሰውነትን ጥሩ ስሜት ማጣት፣ ይሄ ትክክለኛ ማንነትን፣ ይሄን ሰብአዊነታችሁን እንደ ማጣት ደግሞ ትልቅ በደል የለም እና እነዛ ነገሮች ከመምጣታቸው በፊት ከራሳችሁ ጋር ቆም ብላችሁ እስኪ ህይወቴን ከምን ጀምሬ ልጠበው፣ ከምን ላጽዳው ብላችሁ ቆም ብላችሁ በዛ ነገር ላይ ንያ አድርጋችሁ ሊወጅህላህ ኢኽላስ አድርጋችሁ ወደ አላህ እርቅ ለማድረግ መመለስ እንዳትረሱ። ህይወታችሁም ያማረ የሰመረ እንዲሆንላችሁ ተስፋችሁን አትጡ። እኔ ለአላህ ብዬ ወዳችኋለሁ። በያላችሁበት አላህ ይጠብቃችሁ። ፊ አማኒላህ